ደበረስ ማለቴ እኔ ሲከፋኝ ነው ሰው ማቀፍ የምፈልገው። ምናልባት አንተም እንደዚህ አይነት ስሜት እስከሆንክ ብዬ ነው። እንደዛ አይደለም ዳሊ። ታዲያ እንዴት ነው? እንዴ ምን ነው? አይ ምንም። በእናትህ እንግባ በቃ። ዴቭ ተመለሰ? የት ሄዶ ነበር? አደይ ጋር ነበር። አላገኘሽውም? ኧረ አላየሁትም። ቲና እርግጠኛ ነሽ? አዎ። ከአደይ ጋር ቆይ ምን እየሰራ ነው? እንደ ባልና ሚስት እጅ ለእጅ ተያይዘው እየሄዱልሽ ነበር። ፍቅር ምን? አዎ ፍቅር። ብታውቂ ደስ ይለኛል። ይቅርታ ኪንጎ፣ ምንም ላደርግልህ አልችልም። ግን ቅምጥልስ? ቅምጥልን አልጠላትም፣ ግን ለአንቺ ያለኝ ፍቅር ይዤ በጣም እየተጎዱ ነው ያሉት እና በዙሪያ ያሉ የሚወዱን ሰዎች አትተው። በተለይ ደግሞ ቅምጥልን የመሰለች አፍቃሪ እንድታጣ አልፈልግም። በቃ በዚህ ሁኔታ አትቀጥል። በቃ እኔ አሁን ልሂድ። ቅምጥል በጣም ይቅርታ ዴቭ። ከኔ ጋር ተመሳሳይ አሻንጉሊት ሳይ እየወሰደችብኝ መስሎኝ ነው አይደል? ቆይ እኔን ሸውጂ ነው የሚመስልሽ? እኔ ለምን ብዬ ነው አንተን የምሸውድ? ሆን ብለሽ ነው ያደረግሽው? አይ በፍጹም እንደዛ አይደለም ዴቭ፣ ይቅርታ። መጀመሪያ አርፈሽ አትቀመጪም? ነገር ለምን ትጮኻለህ ዴቭ? አሁን እኮ ደስተኛ የምንሆንበት ጊዜ ይደርሷል። በደንብ ስሚኝ እሺ? እንዳታስቢው፣ በጭራሽ እንዳታስቢው። እኔ ከአንቺ ጋር አልሆንም። ማለት ነው? እውነቱን ልንገርሽ፣ ትዝ ብለሽኝ አታውቂም። እንዴ ይህን ያህል? አዎ ይህን ያህል ቲና። ቆይ ምን ጠብቀሽ ነበር? ባይሆን ውጭ እዚህ ምን ትሰሪያለሽ? አልወጣም። ቆይ ምን አይነት ድፍረት ነው? ሴት አይደለሽ እንዴ? ዴቭ ምን እያደረግክ ነው? አጠገቤ እንዳትደርሺ ነው። ውጪ ብዬ ነው የመጣሁት ዴቭ፣ ሌላ ማንም የለኝም ዴቭ። ተመስገን ተመስገን። ዛሬ በጣም እንኳን ደስ አላችሁ፣ ደስ አለን ማለት ነው። እንግዲህ አሹ ሁላችንም በጣም ደንግጠን ፈርተን ነበረ፣ ግን ፈጣሪ ይመስገን አሹ በደህና ነው ማለት ነው። ያው እንግዲህ ጎዳና ለማደር ወስኖ ተኝቶ እንቅልፍ ይዞት ነበረ። እኔ ግን በጣም ነበር የፈራሁት አሹ ይሞታል ብለን፣ ምክንያቱም የሚያሳዩት ነበር በጣም ያስፈራ ነበረ። በተለይ ዳይመንድ እንደዚህ በእጁ ስሮቹን የደም ስሮቹ ምናምን ሲነካካ በቃ ድንግጥ ሲል በቃ እኔ በጣም ነበር የፈራሁት። እኔ ብቻ ሳልሆን ብዙ ተመልካቾች እንግዲህ ሀሳባችሁን እየገለጻችሁ ነበረ። አሹ የሳቃችን ምንጭ፣ አሹ የሚይልጅ ገራገሩ አሹ እንግዲህ ደህና ሆኗል ማለት ነው። እግዚአብሔር ይመስገን። ሌላው እንግዲህ አደይና ዴቭ ደግሞ አሪፍ ጊዜ እያሳለፉ ነው። እንግዲህ የፍቅር እናት ከቤት ገብታ ብታባራቸውም አደይን ብታባራትም ለመልካም ነው ብለን እናስባለን። አንዳንዴ ነገሮች ድንገት ሲመጡ ቢያስደነግጡንም እኛ የምንቀበላቸው ባይመስሉንም ግን ደግሞ ፈጣሪ ለምክንያት ነው የሚያመጣውና እንግዲህ በዚሁ መንገድ ምናልባት አደይና ዴቭ ህይወታቸው ተስተካክሎ የራሳቸውን ነገር ማለት አሪፍ ነገር ይኖራቸዋል ብዬ ተስፋ አደርጋለሁ። ግን የፍቅር እናት አሁንም አሹንና አደይን ሳላሳዝናቸው አልቀርም። እነዚህ ልጆች ውስጤ ጥሩ ስሜት እየተሰማኝ አይደለም፣ ግን ደግሞ መተው እኔን ይቅርታ ማለት አለባቸው እያለች ራሷን የሆነ ከፍ አድርጋ እየቆጠረች፣ ምክንያቱም ልጆቹን የሚያጠፉት ነገር የላቸውም፣ ግን እሷ እስካሁንም ጥፋተኛ አድርጋ ነው የምታምነውና በዛ ላይ ደግሞ ላጠፉት ጥፋታቸው ለምን መተው እግሬ ስር ወድቀው ለምን ይቅርታ አይጠይቁኝም አይነት ነገር ነው እያለች ያለችው። ፍቅር እንግዲህ ድጋሜ ደግሞ ለምን ልብሽ ወደዛ እንትን ይላል፣ ለምን እንደነሱ ለነሱ ሳትስቢያለሽ፣ ታዩ በቃ ለምን አሳሰበሽ እያለች ነው። ምክንያቱም ድጋሜ ወደ ቤቷ እንዲመለሱባት አትፈልግም። ግን እኔ አሁን የማስበው የፍቅር እናት በእርግጠኝነት አደይን ትፈልጋታለች። እንግዲህ ዛሬው እንደምታውቁት ቤዛ ላሽ ብላ ከቤት ጠፍታለች። ዛሬ እንግዲህ ቡና እንኳን የሚያፈላላት አጣ። እንግዲህ ያው ፍቅር ጉፍ ብላለች ማለት ነው። እባክሽ ልጄ ራሴና ምን ቡና አፍልልኝ ብላት ቡና አፍልታለች። ነገ ስለማይደገም እንግዲህ ነገ አይደገም በእርግጠኝነት ፍቅር አይሆንላትም። ግን ዛሬ ለልኩ ብላ ነው ያፈላችላት ማለት ነው። ግን አይቀጥልም፣ ምን ዋጋ አለው? ሰላም ብድነ የተከበራችሁ ተመልካቾቻችን እግዚአብሔር ይመስገን፣ እንዴት ናችሁልን? እኛ ጋር ሁሉ ሰላም ነው። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ መጨረሻው በማየት ሀሳብ አስተያየታችሁን ስጡን። ሁሌ ቪዲዮውን ስትጀምሩ ላይክ ማድረግ አትርሱ ፕሊስ። እምወዳችሁ ሁላችሁም ላይክ አድርጉ። በሞቴ ለምን ነው ዝም ብላችሁ የምታልፉት? ምን ችግር አለው? ላይክ ለእናንተ ያን ያክል ምንም ሃርድ ነገር አይደለም ወይም የሚከብድ ነገር አይደለም። ለኔ ለእህታችሁ ደግሞ ይጠቅመኛል። ምን ችግር አለው ጋይስ? ለኔ ተጠቀመኝ ላይክ አድርጋችሁ ሊብታልፉ ማርያም ምንም ችግር የለውም። እውነት ማለት ነው።
በቃ ምን ችግር አለው በዚህ መጠቃቀም ከሆነ ምንም እናንተ ሽቅብ የሚያስድ ቁልቁል የሚያስወርድ ነገር አይደለም። ስለዚህ ፕሊስ ላይክ አድርጉልኝ ሁላችሁም። በርግጥ ብዙዎቹ ታበራቱኛላችሁ። ሰብስክራይብ ሳታደርጉ የምታዩ ደግሞ ብዙ ወንድሞች አላችሁ። ላይክ አድርጋችሁ ሰብስክራይብ አድርጉ። ከዛ የደወል ምልክቷን በማጥቆር ደግሞ ሁሌም አዲስ ቪዲዮ ስንለቅ እንዲደርሳችሁ አድርጉ። ከዛ በተረፈ ወዳችሁ ፈቅዳችሁ ሁሌም ስለምትከታተሉ ቤተሰብ ስለመሆናችሁ ሁሌም ምስጋናችን ከፍ ያለ ነው ማለት ነው። ሌላው እንግዲህ አሹ ከወደቀበት ተነስቶ እንግዲህ ሮማንና ሩታ እንግዲህ ወጣ ብሏል አብሮ ማለት ነው። ይዛቸው ወጣቸው ሩታ ናት እንግዲህ በሚገርም አሪፍ መዝናኛ ቦታ ይዛቸው ሂዳለች። እዛም እንግዲህ አሹ የምይ ልጅ ቲክቶክን ክፈችልኝ ናፍቆኝ ሰንብቷል ሰሞን እያለ የጎጃምኛ እንቀጥቀጥ እንደ እያለ እያስነካው ነው እንግዲህ በዛም ዘና ብለው ነው የቆዩት። ከዛ እንግዲህ አሹ ቁጭ ያለው ከሩታ ጋር ስለነበረ እንግዲህ ሩታዬ ፈልጋህ ነበር ስላለችው እንትና እንግዲህ አሹ በጣም ትልቅ ስህተት ነው የሰራው። ፊቱኑ ሮማን በጣም እየፈራች ነበር። አሹ ለምንድን ነው እኔና ሩታ አንድ ላይ ስንሆን ደስ የማይልህ ምናምን እያለችው ነበር። አሹ እንግዲህ ሌላ እንትን ኑሮት ሳይሆን ግን ሮማንን ሩታ የሆነ መጥፎ ነገር ስለምትናገራት በቃ እንድትቀየበት ስለማይፈልግ ነው። ግን እሷ የሆነ ነገር እነሱ ለብቻ እንዲያላቸው አርጋ ነው ሮማን የምታስበው። እና ዛሬ እንግዲህ ፊቷ ምንም እንትን ሳይል ግንባሯን ስሟታል። በዛም እንግዲህ ሩታ ሮማን አልቻለችም። በቃ ከምላችሁ በላይ በጣም አልቻለችም። ተናዲያ ነው ብድግ ብላ እንግዲህ የሮጠች ሄደችው። በዛም እንግዲህ አሹ ምን ሆና ነው አልገባውም እንኳን በምን እንድት እንዳለችና ምን ተናግሬ ያስቀየምኳት ነው ያለው ማለት ነው። መጀመሪያ ከቤት ሲመጡ ልትነግሬ ነገር የነበራት ነገር ነበረ ሮማ ማለት ነው። አሹ ግን ከሩታ ጋር ወይም እኔን ምናምን አይነት የፍቅር ብቻ በውስጧ በጣም ፍቅር አለ ሮማና እሷም አለ። አሹም እኮ በጣም ነው የሚወዳት እና የሆነ ነገር ልትለው ብላ እንደገና በቃ ትችዋለሁ አለኝ ማለት ነው። ሌላው እንግዲህ እቺ ቲና የምትባል ማለት ነው ምንም ማያምረኝም እኔ በጣም ነው የምታናድደኝ። ጋይስ ይቅርታ አድርጉልኝና በጣም ነው የምታበሳጨኝ። እንግዲህ ምን እያለች እንግዲህ ዴቭ ክላስ አደይ እንኳን የወጣች ሰየው ብላ ሰክሰክ እያለ ገብታ ነበረ። እንግዲህ እሱም አንከሳክሶ ነው ያስወጣት። ዴቭዬ አንተ ብዬ መጥቼ እንዴት በቃ አናፈክ ምናምን እያለች ትላላጣለች። በጥፊ ነበር መላጥቺ ምን ትመስላለች እናንተ እንዴ? ግድ ብሎ እንደዚህ ያለ ጉድ አለ እንዴ ጋይስ? ከዛ እንግዲህ ዴቭም አንከሳክሶ ነው የመለሳት። በጣም ነው ደስ ያለኝ በነገራችን ላይ እንደዛ በማድረጉ ማለት ነው። ሌላ እንግዲህ ፍቅርንም ዴቭ ከዛሬ በኋላ እዚችችን ማንቁርቷን ይዞ ምን አባሽ ነው ያላት ማለት ነው። እውነት በጣም ነው ይመቸው ዴቭ በጣም ነው አደይን አሁን ላይ ጭራሽ በቃ ብቻውን ሆኖ ምናምን የኔ ቆንጆ በቃ ተዚህ ስትወጭ እንኳን አንቺ መሆን ያልቻልኩኝ እኔ ከንቱ ሰው ምናምን ላይ ያለ ራሱን እየወቀሰ ነው። ያው ግን ለመገናኘት አሪፍ ቻንስ ነው እንዳቸዋል። በነገራችን ላይ ግን ያው ትንሽ በፊት አሁን በተለያየ አጋጣሚ ኪችንም ሲወድ ምናምን ይገናኙ ነበር። አሁን ግን ከቤት ካሮች በስተቀር አይገናኙምና በዛም ትንሽ ያው ደበር አድርጎታል እሱ። ቢሆንም ግን አሁን የሚያስጠላኝ ነገር ጋይስ እስኪ እናንተ ግምታችሁን አስቀምጡ። እኔ ግን አዴ ወደዚህ ቤት መመለስ የለባትም ነው የምለው። ምክንያቱም እነ ፍቅር ቤት ድጋሜ አዴ ከተመለሰች በቃ ነገሩ የሹ ተበላሸ ማለት ነው ጋይስ። ግን በእርግጠኝነት ዝም ብዬ እንደማየው ሁኔታ የፍቅር እናት አሁን ሂዳ ምክንያቱም ቤዛም አሁን ጥላት ጠፍታለች። ቤዛም እኮ አይሆንላትም ታውቃላችሁ ጋይስ የስራውም እንትኑ ሁኔታ። ስለዚህ የፍቅር እናት አሁን እንዴት ምንም አማራጭ የላትም። ስለዚህ አዴን ሂዳ ታመጣታለች። አይዴ ደግሞ እምቢኝ ነው ማለት ያለባት እንጂ ድጋሚ ወደዚህ ቤት ተተመለሰች ኦ ማይ ጋድ እኔ በጣም ነው የሚደብረኝ ጋይስ። እናንተስ ምን ትላላችሁ? እኔ መመለስ የለባትም ነው የምለው። እዛው ትሆናለች። ዴቭ ከቻለ የሆነ ነገር ስራ ቢያስጀምራት ደስ ይለኛል። ካልሆነ ደግሞ ምናልባት እንኳን በቃ ማለት እንደዚህ አንዳንድ ሰዓት እንድትወጣ የሚፈቀድባት ምናምን ቤት ነገር ካለ ቤት ቢሰጣት ማለት ሌላ ቤት ብትገባ ደስ ይለኛል። በነገራችን ላይ ለሊም እዚሁ ቆይ አዴ በቃ አብረሽኝ ብትወኝ ለተወሰነ ጊዜ ብላት ላንቺ ካስደሰተች ችግር የለውም ብላታለች ማለት ነው። ሌላኛው እንግዲህ ደግሞ ባቡሬና ለሊ አሪፍ ጊዜ እያሳለፉ ነው። እንግዲህ ባቡሬ ፍቅር ገብቶለታል፣ ግን ይሄ ነው ማለት ትንሽ ከብዶታል። ያን ግን ብቻ በተለያየ አጋጣሚ እንትን እያለ ነው ማነው ቅፍ ሲያረጋት እንዴ ምንድነው ይሄን ሰው ማቀፋ በዛ ሐሳብ ነው እያለችው ነበር ለሊ ማለት ነው።
ያው ፍቅር ገብቶለታል። ከዳይመንድ ጋር ሲያያት ራሱ በጣም ነው የተናደደው። አሃ ለዳይመንድ ራሱ ነቃ ማለት ነው። በቀጣይ ክፍል አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ያደርጋችሁ ጠብቁን። መልካም ጊዜ